የበረሃ አባቶች ጥያቄ ለእግዚአብሔር። አንድ ቀን አባ እንጦንስ ስለ እግዚአብሔር ፍርድ ሲያንሰላስል ከቆየ በኋላ አምላኩን እንዲህ በማለት መጠየቅ ይጀምራል። ጌታዬ ሆይ፣ አንዳንድ ሰዎች ገና ልጅ እንዳሉ የሚሞቱትና ሌሎች ደግሞ ከመጠን በላይ እስኪያረጁ ድረስ የሚቆዩት ለምንድን ነው? አንዱ ድሃ ሌላው ደግሞ ባለጠጋ የሚሆኑስ ስለምን ነው? ኃጢአተኞች የሚበለጽጉበትና እውነተኞች የሚያጡበት ምክንያትስ ምንድር ነው? በማለት ይጠይቃል። ከዚህ በኋላ አንድ ድምፅ እንጦንስ ሆይ ትኩረትህን ወደ ራስህ አድርግ፣ እነዚህ ሁሉ ሊሆኑ የቻሉት እንደ እግዚአብሔር የፍርድ አሰራር ነው። ስለ እነርሱ ታውቅ ዘንድ ለአንተ የተሰጠ ነገር የለም በማለት ሲነግረው አደመጠ። በአንድ ወቅት ደግሞ ይህ አባታችን አባ እንጦንስ በገዳም ውስጥ በሚኖርበት ጊዜ ብዛት ባላቸው የኃጢአት ሐሳቦች ይጠቃ ነበር። ስለሆነም በአንድ ወቅት ጥያቄውን ለእግዚአብሔር እንዲህ በማለት ያቀርባል። ጌታዬ ሆይ፣ እኔ ልድን ወዳለሁ፣ ይሁን እንጂ እነዚህ ክፉ ሐሳቦች ሊተውኝ አልቻሉም። በመከራ ውስጥ ስሆን ምን ባደርግ ነው የሚሻለኝ? እንዴትስ እድናለሁ? በማለት ይጠይቃል።